ሶስተኛው ደግሞ የሙስሊም ስም አልዓቢዳ ይለናል አላህ Subhanahu Wa Ta'ala አላህ የሚወደውን ነገር ሁሉ እሱ በሚያስደስተው መልኩ እሱ ባዘዘው መልኩ በውጪ ማለትም በድርጊት እንዲሁም በንግግር እንዲሁም በውስጥ ደግሞ በንያ እና ደግሞ በቀልባችን ወይም በልያችን ማድረግ ማለት ነው አልዓቢዳ ወይም ደግሞ ኢባዳን የሚገልጽልን ታዲያ ኢባዳ ሁላችንም እንደምናውቀው ሰላትን ጾምን ሰደቃን ሐጅን ብቻ አይደለም የሚያጠቃልለው ኢባዳ ቀን በቀን የምናደርጋቸውን ስራዎች በትክክለኛው መንገድ እና ደግሞ በንየቱ ሷሊሐ ከተሰራ እያንዳንዱ ነገር ኢባዳ ሊሆን ይችላል በዚህም ስንል ቤት ልጆቻቸውን በማሳደግ የተቀመጡ ጀግና ሴቶች ኢባዳ ላይ ናቸው ባላቸውን በመخدም የተቀመጡ ሴቶችንም ይጨምራል እንዲሁም ደግሞ ወላጆቻቸውን በመከባከብ ቀን ከሌሊት እየለፉ ቤተሰባቸውን በማስደሰት የሚገኙ ሴቶችንም እንደዛው ይጨምራል ስለዚህ ዱንያ ላይ እያንዳንዱ የምናደርጋቸው ነገሮች ማለትም ከሐራም ውጪ በየቀኑ በትክክለኛው ንያና አላህ Subhanahu Wa Ta'ala አስደስታለሁ በሚል የምንሰራቸው ከሆነ ኢባዳ ላይ ይካተቱልናል ማለት ነው ስለዚህ በእኽላስ ነገሮችን በንየቱ ሷሊሐ ምን ሰራ ከሆነ ሁሉም ኢባዳ ናቸው